አባቴ ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? የኪዮቢ ሪአክት ተዘጋጀ ከሳምንት እስከ ሳምንት እናንተን ለማድረግ የሚቀርብላችሁ ዝግጅት ነው። ተከታተሉ። በቃ አብራችሁን ቆዩ እና አሪፍ አሪፍን ቪዲዮዎች አሉን። ሰብስክራይብ ዋና አለይኩም እንላችሁ። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላእክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ክንፎችህን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤት ኃይል አድነኝ። ሰላሜን አብስረኝ። ምንድነው ተፈታ? አመስግን አባቴ። ማለት እሷ ናት ባራይን እሷ ሞፍረች። እዚህ ጋር ደግሞ በጣም ቅዱስ ገብርኤል ሆይ ከጭንቅና ከመከራ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ አለ እኮ የሆነ ነገር የለም አሁን አይወጣልህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤት ባለፈው ታሪኳን ነው ቀሳፍ ቲክቶክ ላይ ምናምን ሌላ ቪዲዮ እዚህ ሌላ ቪዲዮ አናለያትም እንዴ ቁጭ ብላ ምናምን ነገር ዘፈኝልኝ ምናምን አለ። ኧረ እኔ ኦርቶዶክስ ነኝ አልዘፍንም። እንትን አልቀየረችም፣ ልብሱን አልቀየረችም። እንዲህ ትንሽ ላይ እንደዚህ ሙዳት ነገር አይ ብቻ እንትን ነው ወዲያው ጽድቅ ወዲያው ርክስ እንትን ነው ይመስለኝ። ያ ቪው ነው ይሄንም ያንንም ለመያዝ እዚህ ጋር በጀማል አለ፣ እዚህ ጋር ደግሞ በጽድቅ ብያዝ ጀማል ማንኛው ብቻ ጸዴ ነው ጭንቅላ ነው ያለች እንዴት ነህ እናቴ? እኔ ልጅ አንገትም ጋር ይናፍቋል። ላስቲክ አጠገብ ከሞቱ እንዳዝ ምትናው እንታ አንገቱ እኮ አልቋል። ኤቭሪ እንትን ተጠቅሞ ነው የሚያስደብሩ ባይዘ ቤት ስንመጣ ያቸው ልጅ ገና ስጀምር ጭንቅላው ባይዘ ተጠቅሞ እንኳን አደገ ድንጋይ ምን ሆነ ነው አንተ ማታልክ ሲስም አይ ብቻ እኔ አክስቶች ምናምን አያት ምንድነው ወንበርሽ እንዴ አያቴ አንገቱ አልቋል። ላይክ ዊርድ አይነት ትምህርት ተመረጥሽ መሰለኝ። በአሁኑ ጊዜ እንዳንቺ ራሳችሁ ምንድነው ግን እንደዚህ የምታየው? እንዳንቺ አይነት ቆንጆ ሴት አጋጥማኝ አታውቅም። ግን የእውነትህን ነው? ትወደኛለህ? ፍቅርሽን ግልጽ ነው ስለኝ ሁለት ሴት ብቻ ነው የማውቀው። ሁለት ሴት ብቻ አንቺና እናቴ። አንደኛዋ ሞግዚት ናት፣ አንደኛዋ ሞግዚት። ቢታድዬ ባርክ እንዴ! እንዴት አይነት ትምህርት ተመረጥሽ መሰለኝ። እኔ ግን ማለት ነው በአሁኑ ጊዜ እንዳንቺ ራሳችሁ ስለ ከሁሉም የተመቸኝ የጴንጤዋ ቸከስ የሚጀነጅንበት ነው። ነበርክ እንዴ? እንዴት አይነት ትምህርት አመለጥሽ በምታይ እና ያው ይሁና this day to find sister like you themselves gives themselves to Lord ምናምን ያ ባርክ እንዴ! እንዴት አይነት ትምህርት አመለጥሽ መሰለኝ።
በአሁኑ ጊዜ እንዳንቺ ራሳቸውን ለጌታ አሳልፈው የሰጡ እህቶችን ማግኘት በእውነት ይባረክ እና ይላ እናመስግን። እንትን ላይ አሁን የሆነ ሰዓት ነው ያየው ጴንጤዎች ከስ ጋር እያወራ ወሬ ሲያልቅ እና የቆሮንቶስ ወይ ደረሰ መች ነው ደግሞ ይዘምር ጌታም ተንበርክከሻንቺ አይ ብቻ የሆነ አለ የሆነ ጴንጤ ቸከር ሲባል ትነጅንበት ትሆናለህ መሰለኝ አንቺ በጌታ ተደርሽ እና አልጠበኩም ፊልም ላይ በዚህ አይነት ሁኔታ ከልጆቼ እኩል ከልጆቼ በላይ ያሳደግኳቸውን ውሾች ምረጥ። ለምንድነው ይሄ ሰው ግን ማን ነው? ቡራ at the same time አሳዝነኝም ግን በጣም አሳቀኝ። ውሻ ስትሬት ላይ ውሻዎች ይገደሉ እና ጀለስ ውሻ አለው 10 ውሻ እና ሁለቱም ነው እስከ ሌሎች ይገደል ነገር ነው መሰለኝ ሁለት እንደዛ ነው ተባለ እና ሄያዝ ንፍሮ እዚህ ጋር ዛይናት የተሞት ማለት ነው። ያሳዝናል እኮ ኖርማሊ ግን ንፍሮ አስፈላጊ ነበር ለቀብሩ ትንሽ ግን አንዱን ነው የገደሉበት። ከስሩ አንዱ ብቻ ሞተ፣ ሌላዎቹ አሉ አተረፉለት። ዘጠኞቹ አይደለም እንኳን ተረፈለት እኮ እኔ እኮ አሳዝኖኛል። እንስሳ አሁን እኔ የሆነች ነበረችኝ እስማ ካልሲና የሆነ ቀን ሞተችና ምንም የተበላ ካልሲና ማጣት ጀመረ። በቃ ደበረች አንተ ናይቶ ያ እና ማሳስነኝ እቺን አይቼ እዚች ጋር ተቀምጠሽ መከረረት ንፍሯ ማለት ነው። እግዚአብሔር ስለ ንፍሯ አስለ ድራማች በምን ልምረጥ? ማንን ላድን? ማንን ልግደል? ሁለት ምረጥ፣ 8 ግደል። ጥቁር ለብሶ እኮ ነው የመጣው። አይ በጣም እኮ የሻማ በጣም ነው። ይሄን ምርጫ ግን ፈጣሪና ሁሉም ካሜራ ይዟል ስልክ በምትወዱት መሃል ምረጧት። በስመ አብ ፌመስ ነው የሆነው። እንዳልኳችሁ ፈጣሪ ቀር ይበላችሁ። እርግማን ሁሉ ማለት ነው። ስለ ውሻ ነው እኮ ላይክ አንድ መላመዱ አለ ምናምን የሆነ አይነት እንትን አለው ፊሊንግ አለ። ግን ትንሽ ኤግዛጀሬት አደረገው ጀለስ ስለ ሰው የሚረፈርፍበት ምድር ላይ ሆነ አጋነና ነው። በቃ ያለነው ኢትዮጵያ ነው አፍሪካ ነው። ሰው አይደለም ግን ያለ ምክንያት ነው እየገደሉ ያሉት ነው እኮ ሰው እየሞተ ነው። ልክ እኮ ነው። ሰው ውሻው ሞቱ እኮ ያሳዝናል እኮ ግን ንፍሮ አድርጎ ሸራ ወጥሮ ለነገሩ አንዳንዴ አይ እንትን እኮ ነው ልክ ነው። የጻድቅ ነው ስለ እንስሳት ይራራል ማለት እንስሳትን ወደድክ ማለት ሰው አጠላም ሰው ይጠላ ልበ ነው። ግን አንዳንድ ሰው ደግሞ የተለየ ገነነ ነው እዚህ ገነነ አልገነነ ገነነ በጣም ይቅርና ንፍሮ አስፈላጊ ነበር። እሺ ንፍሮ ኧረ እግዚአብሔር ያጽና። ያው እንደም እግዚአብሔርን አይ እግዚአብሔር ያጽና። ተረፈለት አልከኝ 9 ተርፈዋል። አንድ ነው የሞተው። ደግሞ የአረቦች ደግሞ ሲናገሩ እንትናቸው ራሱ የጀርመን ሼፐርድ በጣም ያፈራል። እንኳን እግዚአብሔር አተረፈለ ጀስት ለፈን ነው ንፍሮ ነው ስለሳቀኝ ነው እንደኔ እቻምሽ ላማች እና ወደ ተመልካቾቻችን ዝግጅቶቻችን ይመስሉ ነበር። ለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉ። ሰብስክራይብ ስንለቀው ከ10 ሰው በላይ አይደርሳም እንዴ? 17 እነሱ ያደርጋል። 17 ሰው ኖሮን እንደዚህ ነው። ህፃናት ዛና ነካና